ከባለቤቴ ጋር ትዳር ከመሰረትን 21 ዓመት ሞላ። ባለቤቴ አንድ ራሴን እንድፈትሽበት ያደረገኝን ጥያቄ ያቀረበችልኝ ይላል አንድ ባለ ታሪክ። 21 ዓመት ካንተ ጋር ስኖር አንድም ቀን ከእናትህ ጋር ለመዝናናት ስትወጣ አይቼ ካላውቅ። ዛሬ ማታ እናትህን ራት ምሽት ጋብዛትና አዝናናት አለችኝ። ውዷ ባለቤቴ ባቀረበችልኝ ሐሳብ ከመገረም በላይ መሰጠኝ። ተስማማሁ። እናም ወደ እናቴ ጋር ደወልኩለት። እማ ዛሬ ካንቺ ጋር ሽርሽር መውጣት ፈልጋለሁ አልኳት። ደነገጠች። ምን ነው ልጄ ሰላም አይደለህም? ልጆችስ ምን ሆኑ? ባለቤትህ ሰላም አይደለችም እንዴ? በማለት የድንጋጤ ጥያቄዎቿን አርከፈከፈችብኝ። አብሽሪማ ሁሉም ሰላም ናቸው። ካንቺ ጋር ለመዝናናት ፈልጌ ነው አልኳት። በጣም ደስ አላት። ተስማማች። ወደ ማታ ተዘጋጅተሽ ጠብቂኝ አልኳት። በቀጠሮ ሰዓትም ወደ እናቴ ጋር ሄድኩኝ። እናቴ በረንዳ ላይ ቆማ እየጠበቀችኝ ነበር። እናቴ ሁለመናዋ ተቀያይሯል። እርጅና ተጫጭኗታል። ሰላምታ ከተለዋወጥን በኋላ ወደ መኪና ያስገብቻት ጉዞ ጀመርን። እናም በጣም ደስታ ይነበብባታል። ልጄ ዛሬ ካንተ ጋር ሽርሽር እንደምወጣ ለሰፈር ሰዎች ሁሉ እንዲሁም ለዘመድ አዝማዶች በሙሉም ተናግሬያለሁኝ አለች። በጣም ከመደሰቷ የተነሳ አንድም የምታውቀው ሰው አልቀራትም። ወሬውን ለሁሉም አድርሰዋለች። ወደ ሆቴል ይዣት ሄድኩኝ። አስተናጋጁ የምግብ ዝርዝር ወረቀት የያዘ ኩፖን ሰጠን። እማ ምረጪ አልኳት። ፈገግ አለች። ከእርጅና የተነሳ ማየት እንደማትችልም ተረዳሁ። ላንብብልሽ አልኳት። ልጅ እያለ ሆቴል ቤት ገብተን ልንመገብ ስንል የምግብ ዝርዝር አነብልህ ነበር፣ አሁን ዕዳህን ክፈል ብላ ፈገግ አለች። እኔም ፈገግ ብዬ አነበብኩላት። የለበሰችውን ልብስ ስመለከት ከ19 ዓመት በፊት የሞቱ አባቴ የገዛላት የመጨረሻ ልብሷ እንደነበር አስታወስኩ። ምግብ ቀርቦ እናቴ ከደስታ የተነሳ ምንም እየበላች አልነበረም። ደስታ በደስታ ሆናለች። በህይወቴ እኔም በጣም የተደሰትኩበት አጋጣሚ ነበር። ከእናቴ ጋር ተዝናንተን ስናበቃ ይህ ምሽት እንዲደገም ፈልጌ እማ መቼ ተመልሼ ልምጣና ልውሰድሽ አልኳት። በእንደዚህ ቀና፣ ነገር ግን እኔ ነኝ የምጋብዝህ ከተስማማህ ና አለች። ፈገግ አልኩኝ። ትጋብዥኛለሽ አልኳትና ተለያየን። በመሃል እናቴ ታመመች። ከህመሟ ድናልኝ አብሬያት የማሳልፍበት ቀን ምሽትም ናፈኩኝ። ነገር ግን ከእናቴ ጋር ዳግም አልወጣንም። እናቴ ወደማይቀረው የሞት ጉዞ ተጓዘች። በጣም አዘንኩ፣ አለቀስኩ። ከእናቴ ጋር ቀጠሮ ይዘን ወደ ነበረው ምሽት ከአንድ ታዋቂ ሆቴል ቤት ተደወለልኝ። ዛሬ እራት ከባለቤትህ ጋር በነፃ ተጋብዛችኋል የሚል መልእክትም ደረሰኝ። ግራ ተጋባሁ። ማን ነው? እንዴት? ለማንኛውም እሺ እንመጣለን ብዬ ስልኩን ዘግቼ ምሽት ላይ ከባለቤቴ ጋር ሄድኩኝ። ግብዣው ከደብዳቤ ጋር ቀረበልን። ደብዳቤውን ከፈትኩት። እንዲህ ይላል። ልጄ ሰላም ላንተ ይሁን። የእራቱን ግብዣ ስንቀጣጠር መገኘት እንደማልችል አውቅ ነበር። የሞት ቀጠሮዬ እየተቃረበ እንደነበር ነፍሴ ነግራኝ ነበር። ልጄ ይህ እኔ በቃሌ መሰረት ጋብዤሃለሁ ለማለት ነው። በእኔ ፋንታ ውዷ ባለቤትህ አብራህ እንድትሆን ፈቅጃለሁ ይላል። ሳይታወቀኝ እንባዬ ወረደ። አለቀስኩ። 21 ዓመት ሙሉ የዘነጋሁትን ውድ ዕቃ አሁን ነው ማጣቴን ያወቅኩት። ስንቶቻችን ይሆን ካገባን በኋላ ቤተሰቦቻችንን የረሳ ነው? ስንቶቻችንስ ነን ለራሳችን የኑሮ ሁኔታ ስንሯሯጥ ቤተሰቦቻችን የዘነጋ ነው? ቤት ይቁጠረን። እንግዲህ ፈጣሪ ለቤተሰቦቻችን እንዲሁ ደግሞ ለወዳጆቻችን የሚሆን ደስታን የምንፈጥርበትን ጊዜ፣ ቦታ፣ አቅምና ሁኔታዎችን ይፍቀድልን። መልካም ቀን።